ሰላም ወገኖቼ እንዴት ናችሁ? የእግዚአብሔር ሰላም ከሁላችንም ጋር ይሁን። እግዚአብሔር ይመስገን። እግዚአብሔር መልካም ነው። ዛሬ እግዚአብሔርን ቃል ሰሞኑን አሰላስል ነበርና አንድ ጊዜ ለኔ እግዚአብሔር በዚህ ቃል በጣም አስደንቆኝ ስለሚያውቅ ምናልባት ለዚህ ነው ይጠቅማል ብዬ ያመጣሁትና በዚህ መሃል ላይ የሚናገረው ሰው ይኖራል ብዬ ነውና ፈርዖን በፈርዖን ጊዜ ሙሴ ተጸነሰ እና ሙሴ ከተጸነሰ በኋላ ምንድነው የሆነው? ወንድ ልጅ ከተወለደ አዋላጆቹን እንዲያጠፉ ተነግሮ ነበርና ግን ደስ የሚለው ነገር የእግዚአብሔር ሐሳብ ያለበት ሰው እንዲሁ በቀንቱ አይጠፋም፣ እስከ መጨረሻ ይጸናል። ያው ስራው መሰራት ስላለበት የእግዚአብሔርና አዋላጆቹ ግደሉ የተባሉት አዋላጆች ያው ሙሴ ከተወለደ በኋላ ሲሰማ ፈርዖን ለምንድነው ብሎ ሲጠይቃቸው አይ እኛ እግዚአብሔርን እንፈራለን አሉት እና በዛ መሃል ላይ ደግሞ እህቱም ደግሞ ተቀብላ ወደ ገንደ ጥሮ ወደ ምትገኝበት አስቀምጣ ላከችው በቅርጫት ላይ ይላልና የእግዚአብሔር ሐሳብ ያለበት ሰው ሁሉ ጊዜ ሲፈጠር ማለት ነው በልጅነቱም ሲፈጠር በአካባቢው ያለ ነገር እየተባረከ የሚጠጉት ሰዎች እየተባረኩ የሚጠጉት የሚነኩት ሰዎች ክፍያ እየተከፈላቸው ነው የሚያልፈው ያ የእግዚአብሔር ሰው የሆነው ሲፈጠር ወይም ሲያልፍ ወይም ሲያገለግል እና እኔ በዚህ ላይ ምን ያለው ሙሴ ከተፈጠረ ጊዜ ከተጸነሰ ጊዜ ጀምሮ የእግዚአብሔር ክብር እያለፈ ነበረ እና እያለ እናትየዋ ያው ተደብቃ እህቱ ነች እንግዲህ ወደዛ ያስቀመጠችው ይላል። ከዛ ካስቀመጠችው በኋላ ደንገጥሯ አነሳችውና ከዛም እንደገና ምን ሆነ ደንገጥሯ የሚጠባ ላምጣልኝ ስትላት አምጭልኝ እኔ ዋጋሽን ሰጥሻለሁ አለቻትና ያ ለኔ የሆነልኝ መልእክት ዋጋ የሚለው ነገር ነውና የእግዚአብሔርን ነገር ስንሰራ ለእግዚአብሔር ሰዎች ስንታዘዝ ለእግዚአብሔር መንፈስ ስንታዘዝ ዋጋችን ከእግዚአብሔር ነው እና ሰውን ብናከብር ዋጋችን ከእግዚአብሔር ነው። ሰውን ብናሞግስ ማለት ለሰዎች አንተ መልካም ነህ አንተ ጥሩ ነህ ብለን መልካም ስናወራ ሁሉ ዋጋችን ከእግዚአብሔር ይሆናል ማለት ነውና እኔ በዚህ መሃል ላይ ምን አያለው እነዛ አዋላጆችም ተባረኩ እንዴት ተብሎ ቢባል እግዚአብሔርን ፈሩ ይላል። በጣም ነው የሚገርመው። ታዲያ እኮ ገዳዮች ናቸው። ለምንድነው ሲባል እነዚህ ዕብራውያኖች ጠንካሮች ስለሆኑ ብቻቸውን ነው መውለድ ይችላሉ። እግዚአብሔር ይመስገን። የእግዚአብሔር ቃል ኪዳን ያለበት ሰው ጠንካራ ነው እና እነዚህ እግዚአብሔር ሰዎች ስለሆኑ ጠንካራዎች ናቸው ነው ነገሩ እና በዚህ ሰዓት እግዚአብሔርን ፈርቶ የሚኖር እግዚአብሔርን አክብሮ የሚኖር ለእግዚአብሔር የሚኖር እንደ እግዚአብሔር ሐሳብ የሚኖር ሰው ጠንካራ ነው። ለምን? እግዚአብሔር ከኛ ጋር ስለሆነ እኛ ለእግዚአብሔር እየተገዛን ስለሆነ ውስጣችን ጠንካራ ነው እና እነዛም አዋላጆች ተባረኩ፣ እግዚአብሔርን አመሰገኑ፣ ፈሩ። አዘር ደግሞ እንደገና ደንገጥሯም ደግሞ ለልጁ የሚጠጣ የምታጠባ ሴት አምጭልኝ ማለቷ እንደገና ደግሞ ልትመግበው ነው ለእግዚአብሔር ልጅ የሚያጠባ አምጭልኝ ብላ ማለት ነው እና እግዚአብሔር ይመስገን። እንደገና ደግሞ እህትየዋም እንደዚሁ የሚያጠባ ብታመጭልኝ ዋጋሽን ከፍልሻለሁኝ አለቻት። እግዚአብሔር ይመስገን እና ሁሉም ነገር ምንድነው በዚህ መሃል ላይ ላችሁ የፈለኩትኝ የእግዚአብሔር ጸጋ ያለው የእግዚአብሔር ዓላማ ያለበት ሰው በእግዚአብሔር የታሰበ እግዚአብሔር ለዓላማው የለየው ሰው አካባቢያችን ካለ እንባረካለን። ሁላችንም የእግዚአብሔር ነን፣ ግን እጥፍ ድርብ ቅባት አለ እና እነዛ ሰዎች በመሃላችን ሲኖሩ እኛ እንባረካለን። ቸርች እንኳን እኔ ምን ያለሁኝ በጣም ድርብ ቅባት ያለው ሰው ሲያገለግል
ቸርቿ ፎሎ ታደርጋለች። ንፋስ ይመጣል፣ የመንፈስ ቅዱስ እሳት ንፋስ ይመጣል አይቻቃለሁና ምንድነው የእግዚአብሔር ሐሳብ ያለበት ሰው እጥፍ ቅባት አለበት። በቃ ለእግዚአብሔር የተለየ ነው። በቃ ሙሴ እንግዲያው እኮ እንደምታዩት ነው፣ ሲያድግ አይችልም፣ ሁሉንም ነገር ማድረግ አይችልም። ፈርዖንን እኮ አሮንን እኮ መምረጥ ይችል ነበር እግዚአብሔር፣ ግን ሙሴን ነው የመረጠው። ምላስ ስላለን ብቻ እግዚአብሔር አይመርጠንም። አዋቂዎች ስለሆን ግን እግዚአብሔር አይመርጠንም። ለምን? እግዚአብሔር ያውቃል፣ እነማን እንደሚታዘዙት ያውቃል፣ እነማን ሊያደርጉለት እንደሚችሉ ያውቃል። ራሳቸውን የሚያዋርዱ ዝቅ ያሉ ትሁታኖችን ይመርጣል፣ እግዚአብሔር ይመርጣል። በእውነት ነው ማወራቸውና ዛሬ ግን ምንድነው ለእግዚአብሔር ማገልገል፣ የእግዚአብሔርን ሕዝብ ማገልገል፣ በደሙ ለተዋጀ ሕዝብ መቆም ስንችል ዋጋችን ከእግዚአብሔር ነው ልላችሁ ፈልጌ ነውና ዋጋሽ ከኔ ነው አለቻት። የሚያጠባ ካመጣሽልኝ እኔ ከፍልሻለሁኝ አለቻት። ታዲያ እኮ እሷ አይደለችም፣ እግዚአብሔር እየባረካት ነው ልጅቷን። በሴትየዋ አንደበቱ ነው ኢየሱስ ያድናል። እና እኔ በጣም ገርሞኛል። ምንድነው ስል ዋጋ አለሽ እያለኝ ነው የነበረው በሰዓቱ። ይሄንን ሳነብ በጣም ነው የተደነቅኩት። ለማን ላውራ? ፊደሏ አጭር ነው የምትመስለው፣ ግን አይደለችም። በዛ ሰዓት ለኔ በኃይለኛው መልእክት ነው የሰጠኝ ጌታና ዋጋሽ ከኔ ነው ያለ አምላክ ለሁላችንም ዋጋችን ከእግዚአብሔር እንዲሆን እግዚአብሔርን የሚወድ እግዚአብሔርን የሚያገለግል ሕዝብን እናክብረው። ለምን? የሚሰጠን ከእግዚአብሔር ነው። ቢሰድቡንም ቢያዋርዱንም ክፍያችን ከእግዚአብሔር ዘንድ ስለሆነ ማለት ነውና ጌታ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ጌታ ኢየሱስ ድንቅ ነው። ሰዎች የሚሉት ሌላ ቢሆንም እኛ ግን ምን አገባን? ለእግዚአብሔር መታዘዝ። እግዚአብሔር ይመስገን። መልካችን በሰው ፊት ባያምርም፣ መልካችን በሰው ፊት ሙሉ ባይሆንም፣ የሰው መውደድ ባይኖረንም፣ ነገር ግን የውስጣችን ለእግዚአብሔር መታዘዝ የበረታ ይሁን እላለሁና እግዚአብሔር ይመስገን። እና ታዲያ በመጋፋት አይደለም፣ በጸጋው ነው። እግዚአብሔር ሲመርጥ ነው። እግዚአብሔር አገልግሎትን ሲሰጥ ነው፣ ጸጋን ሲሰጥ ነው። እና ተባረኩ። እግዚአብሔር ይባርካችሁ። እና ምንድነው ላችሁ የፈለግኩት ዋጋችሁ ከእግዚአብሔር ዘንድ ነው። እኔ ምን ሆነልኝ፣ ምን ተደረገልኝ፣ እንዴት ሆንኩኝ፣ ምንም እኮ የለኝም ለምትሉ ዋጋችሁ ከእግዚአብሔር ዘንድ ነው። ከእግዚአብሔር ጋር አውሩ። እከሌ ያልወደደኝም ምንድነው የምትሉ ዋጋችሁ ከእግዚአብሔር ነው፣ ከእግዚአብሔር ዘንድ ነው። ስለዚህ አይዟችሁ፣ በርቱ። መበርታት ነው። እግዚአብሔር ይባርክልኝ። ተባረኩ። እወዳቸዋለሁ ወገኖቼ። ተባረኩልኝ።